ከተቀመጠን በኋላ እግራችን ሰንጥቆ ያዝ የሰነጠቀውን እግር ጫማ ስለሌለ የሰነጠቀውን ማጭድ በእሳት ላይ አግለን እሱን ከቅቤና ከዶሮ ሞራና ከፍየል ሞራ ጋር የተጨማለቀውን ወስደን እየጠበስን አድረን በነጋታው ደግሞ ከዛም ጋር ለአገልግሎት እንሄዳለን። በጫካ ቤት አተን መግቢያ ካተን በኋላ በጫካ ተኝተን አድረን እኛን ጅብ ለመብላት ሲመጣ በትር ይዘን ጀርባውን ከእንጨት ጋር አድርገን በትሩን እንደዚህ እየዞረን እየለመነን ደግሞ እያደረን ይህን ሁሉ እያየን እግዚአብሔር ለብርድ አላጋለጠንም። በዝናብ ውስጥ ብዙውን ጊዜ በብርድ ብዙውን ጊዜ በጠላት ብዙውን ጊዜ በጫካ ተደብቀን ደግሞ የቆያንበት ጊዜ አለ። ስለ እምነት ሊገሉን ሲፈልጉ በዚያ ሁሉ ጌታ ትዕግስትን ድልን ሰጥቶን ዛሬ የወላይታ አገር የወንጌል ምድር ከመሆኗም የተነሳ ኢየሩሳሌም ሰላም ወላይታ እያለን እስክንዘምር ለዚህ ለድንቅ ጊዜና ለታምራዊ ጊዜ አድርሶናል። እኔ ቢሆን በየጊዜ ግርፋት ስራ የኔ ስራ ነው። 1953 የአባቴ አጎቶች ወንድሞች በሶስት በቅሎ አላንጋ እጄንና እግሬን አስረው በሶስት በቅሎ አላንጋ ከቂጥ እስከ ማጅራት ድረስ በዚያ ገርፈው እንደ እንጀራ ፍርፍር ካደረጉ በኋላ የሚለብሰውን ነገር አጥቼ ከእንሰት ቅጠል ያደረግኩትን ለብሼ ከላዩ ላይ ሹራብ ሸሚዝ እያለበስኩ አገለገለ። አሁን ያ ሁሉ ሞቶ እኔው በሰላም ኢየሱስ ጌታ ነው እያልኩ አለው። የሰው ተግዳድሮት የሰይጣን ጉዳይ አገልጋይን አይገልም። አገልጋይን እንደው ይቀርጸዋል፣ ያሳድሰዋል። እንደገና በየቦታ በእስራት በግርፋት በብዙ መከራ ስቃይ ውስጥ አልፈን በደስታ እንሰራለን። ወንጌል እንደዚህ ካሳን ያስከፍላል፣ በደስታ ብቻ አያኖርም ማለት ነው። ጌታ በፊልጵስዩስ ምዕራፍ 1 ከቁጥር 28 ላይ በእርሱ ልታምኑ ብቻ አይደለም ስለሱ መከራንም ደግሞ ልትቀበሉ ነው እንጂ ይላል። ስለዚህ በጌታ መበርታት ነው፣ ወደኋላ ሳይሉ አገልጋዮች በታማኝነት ማገልገል ነው። ይህን አይነት አገልጋዮችን ለማግኘት ለማፍራት ደስታችን አዲስ ነው ይላለሁ። በጣም በእውነት እጅጉኑ ብዙ እየተባረክን ነው። እዚህ ውስጥ ብዙ ወገኖች አሉ እና ሌላ ደግሞ ቢያንስ በዚህ በአገልግሎት ዘመን የሰው ልጅ መቼስ የሚደክምበት ጊዜ ይኖራል፣ ተስፋ የሚቆርጥበት ጊዜ ይኖራል። ጳውሎስም ተስፋ የቆረጠበት ጊዜ ነበር። ኢየሱስ ክርስቶስን በመከራው ጊዜ በጣም የፈራበት ጊዜ ነበር እና እርሱም በዚህ በአገልግሎት ዘመን እንደው የፈሩበት ጊዜ ወይም ደግሞ ብዙ ተስፋ የመቁረጥ ነገር የሰው ልጅ ይኖራል። ምክንያቱም አሁን ይሄም ትውልድ በአገልግሎቱ ብዙ የሚያልፈው መከራ ይኖራል። እንደናንተ ጊዜ አሁን ጾር ይዞ የሚመጣ የለም፣ ሰይፍ ይዞ የሚመጣ የለም እና ወጣቱ ደግሞ በብዙ ነው አሁን ሰይጣን እየፈተነ ያለው። በዚህም ዘመን ያለውን ብዙ ነገር እያያችሁ ነው። አሁን እኛን እንኳን ይሄ ቴክኖሎጂው ነው እያገናኘን ያለው። እናንተ ወላይታ ውስጥ ሆነን እዚህ ውስጥ ሳውዝ አፍሪካ፣ አሜሪካ የተለያየ ሀገር ሆነው እናንተም ብዙ ትውልድ እያየ ነው እና በእናንተ ጊዜ የስደቱ ጊዜ አለ። ቀደም እንዳላችሁት የመከራው ጊዜ ብዙ ፈተና አለ። ይሄ ወጣት ደግሞ አሁን በብዙ ነው የሚፈተነው፣ በብዙ ማለት ነው እና እናንተም እንደምታሸንፉ እመኑ ብሎናል። በዚያ ምክንያት በእግዚአብሔር ቃል
በማንኛውም አይነት ፈተና ውስጥ ብንገባ እግዚአብሔር ከኛ እንደማይለይ ማወቅ ነው ዋናው። ምክንያቱም ዳንኤል በመከራ ውስጥ ገባ፣ እግዚአብሔር ከዳር አልቀራ፣ ከዳንኤል ጋር ገብቶ አዳነው። ሶስቶቹ ደግሞ በእሳት መከራ ውስጥ ገቡ፣ ግን እግዚአብሔር በእሳታቸው ውስጥ ቀደም ብሎ በእሳት የገባው እነሱ አይደሉም፣ እግዚአብሔር ነው የገባ። መጀመሪያ ዋናው ነገር እምነት ነው። የኔ ልጅ እምነት ካለ እኔን አምላኬ ያወጣኛል፣ ባያወጣኝም በሰማይ ያለውን ቤትን ይወርሳለሁ። እኔን ምን የሚችል አምላክ ያስችለዋል። በእምነት መቆም ነው። በእምነት ቆሞ መዋጋት ነው። የመጨረሻ ድል ማግኘት ነው። ኢየሱስ እስከ ዓለም ፍጻሜ ድረስ አልተዋችሁም ብሏልና በፍጹም ማይክል ሰኮንድ እግዚአብሔር አይተወንም፣ አይጥለንም። ይህንን አውቆ መጓዝ ነው። በዚያ ሁሉ የሰማይና የምድር ጌታ ኃይልና ብርታት ጸጋን ይስጣችሁ ይላለሁ። ውሃ ስጣቸው አባ አለመደም እና አሁን እናንተ ፈቃደኛ በሆኑና ዞላ አባ ጸልዮላችሁ ባርኳችሁ እንትን ብል ያው መሲ ታውቃለች፣ አንተም ታውቃለህ እና ስለዚህ ለመጨረሻ ያክል የምጠይቁት መጠየቅ አለበት የምትሉት አንድ ጥያቄ ጨምሮ እንዳይደክሞት ከዚህ በኋላ የመሸም ስላይደል እሺ ኑናረደስ ኢየሱስ ዘምናስ ኑናረደስ ኢየሱስ ሆሳዕና ኑናረደስ ኢየሱስ na anto intepeza anto itanagage ኑናረደስ ኢየሱስ tani yegike olike intena yagidage ኑናረደስ ኢየሱስ ወይን የንገሊያ ባግዲኮታ intena kesana agike gidage ኑናረደስ ኢየሱስ dewato sane ኦናረደ ኑናረደስ ኢየሱስ አኢገኬ metwa penuna ashanayo ኑናረደስ ኢየሱስ silwadangoge abutano bakushanayo ኑናረደስ ኢየሱስ metwa aiseulamanayo ኑናረደስ ኢየሱስ uleitatunta asanayo ኑናረደስ ኢየሱስ tinuyo tumize tumafoisanayo ኑናረደስ ኢየሱስ agaweni abebishidi wongela wolaita bitagatanayo ኑናረደስ ኢየሱስ one ኑናረዲage ኢየሱስ ኑናረደስ ኢየሱስ ani intena parika agike yagidage ኑናረደስ ኢየሱስ genande idin oswa gita otiage ኑናረደስ ኢየሱስ tindo min werebe benayo ኑናረደስ ኢየሱስ አሜን አሜን አሜን። ጌታ ከኛ ተለይቶ አያውቅም ነው። አሜን አሜን እግዚአብሔር ተለይቶ አያውቅም። በምድር ላይ ያብዛልን። yes አሜን አሜን በችግር ጊዜ በወህኒ ቤት ታስረን የምንዘምረው ነው። አሜን በእውነት ደስ ይላል። ተባረኩ። ብሩኬ ቀጥል። ዞላ ይቅርታ እኔ ፋዘር ከዚህ በፊት ከፈረንጅ ጋር ያሳለፈው ጊዜ አለ እና ዶክተር ላምቤ በመጣ ዶክተር ላምቤ የተማሩት ነገር ይኖራቸዋል እና ከዛ ነገር ትንሽ ቢያወሩ እኔ ደስ ይለኛል። ብቻ በፊትም ሲያወሩ ስለሚሰማ ፈረንጆች ብዙ ያስተማሩት ነገር አለ ስለ ወንጌል እና አንድ ነገሮችን አባቢ ያነሳ ደስ ይለኛል። እንደዚህ ነው። የኔ አባት እኔ አሁን
ከፈረንጅ ጋር የኖርኩት እስከ 30 ዓመት ድረስ ነው። ደግሞ አይ ኖው ዘ ላንጉጅ ኦፍ እንግሊሽ አዝ ማይ ወላይታ ላንጉጅ ኢት ኢዝ ናት ፕሮብሌም ፎር ሚ። እሺ እኔ እነ ዶክተር ላምቤ የመጣበትን ታሪክ ለማወቅ ትፈልጋላችሁ? እንዴት ወደ ወላይታ ሰብታችሁ እንፈልጋለን። እሺ ከፈለጋችሁ በመጀመሪያ 1920 ወደ ወላይታ ነጮች ከመግባታቸው በፊት የኢትዮጵያ ንጉሥ ኃይለ ሥላሴ ወደ አሜሪካ ኒውዮርክ ከተማ ይሄዱና ዛሬ በወላይታ እንዳለው ኮንፈረንስ ላይ ቆመው ፊታቸውን በጥቁር ሻሽ ሸፍነው my all country are such kind blind they couldn't see anything because they didn't know alphabet, they didn't know anything. Let you give, please, I am asking by name of God. Let you give 100 preachers and including 100 doctors by saying he is asked American people is Haile Selassie. Then they answered, እዛ ላይ በ19 አይደለም በ17 ወደ አሜሪካ ሄዶ የአሜሪካን ሚሽኖች ኮንፈረንስ ባለበት ጋር ደርሰው ኃይለ ሥላሴ በጥቁር ሻሽ አይናቸውን አስረው አገሬ በሙሉ ኢትዮጵያ እንደዚህ እውር ነው፣ አንድ ፊደል የሚያውቅ ሰው የለም፣ የእናንተን አይን ያበራ እግዚአብሔርን ፈርታችሁ ለእኛ 100 ፊደል የሚያስቆጥረንን ሰው ስጡን ብለው ለመኑ። እንደገና ደግሞ በግራ እጅ እንደዚህ ወድቀው እንደዚህ በመሬት ላይ ወድቀው አገሬ እንደዚህ እንደ ከብት እንደ ማንኛውም አይነት ነገር ዝም ብለው ይሞታሉ፣ ምክንያቱም ሐኪም የላቸው። ስለዚህ በጌታ ስም እናንተን ለእናንተ መድኃኒትን ስላደረገው እግዚአብሔር ለእኛ 100 ሐኪምና 100 ፊደል ቆጣሪውን 200 ስጡን፣ በሰማይና በምድር ጌታ በእግዚአብሔር ፊት እንለምናለን ብሎ በአሜሪካ በተሰበሰበው ኮንፈረንስ ላይ የኢትዮጵያ ንጉሥ ኃይለ ሥላሴ እዛ ሄደው ለመናቸው። በዚያን ጊዜ በኮንፈረንሱ ላይ ማኖ አፍሪካን አልፎ ወደ ኢትዮጵያ ለመሄድ እራሱን ሰውቶ ኢየሱስ ከሰማይ እንደመጣ እንደወረደ እራሱንም ሕይወቱንና ነፍሱን የሚሰጥ ማን ነው ብሎ ተጠይቆ 11 ሰዎች ብቻ ተገኙ። ለሕክምና ዶክተር ላምብ፣ ሚስቲዮ፣ አንድ ነርስ፣ 3 ሐኪሞች ጋር 6 ለሕክምና ፓርቲ ተመረጡ። እንደገና 5ቶቹ ለወንጌል ስራ ሚስተር ሮጀርስ፣ ሚስቱ፣ እንደገና 3ቱ ወጣቶች ፊደልን እናስተምራለን ብለው መጡ። እነዚህ ቀጥታ መነሻቸውን ከአሜሪካ አድርገው ወደ ከአሜሪካ እስከ ሱዳን ድረስ በመርከብ መጡ። ከሱዳን መርከብ ለምሳሌ ከሱዳን መርከብ ይዘው ወደ ኢትዮጵያ እንጦጦ ድረስ መጡና ግመል ስለማይሰራላቸው 40 ግመል ሽጠው በ40 ግመል ፋንታ 40 ፈረስ ገዙ። 40 ፈረስ ገዝተው በዚያ በ40 ፈረስ ቀጥ ብለው ኃይለ ሥላሴ ኦሮሞ ሽማ ብለው ኃይለ ሥላሴ ከላከ በኋላ እነኝን ፈረንጆችን እግዚአብሔር ግን ሽማን ከልክሎ ከኦንጦጦ ኮልፌ ሄዱ። በኮልፌ የት ነው ሶዶ ሲሉ ከኮልፌ ወደ ጊዮን መጡ። በጊዮን ሶዶ መንገድ የት ነው ሲሉ
ሰበታ መጡ። ከሰበታ ሶዶ የት ነው ሲሉ ወሊሶ መጡ። ከወሊሶ ቀጥ ብለው ሄዱ ነበረ። የወላይታ አምላክ እግዚአብሔር መንገድን አጠማዘዛቸውና ከዚያ ወደ ወልቂጤ መጡ። ከወልቂጤ እንደገና ሶዶ ተባለ። ጉራጌ ሶዶ እያለ ጋለጅማ ሶዶ እያለ ቀጥታ እግዚአብሔር ወላይታን የሚያስብ ስለሆነ የወላይታ ሶዶን ለማመልከት አንድ ቀን ሆሳይና ለምቡዳ በተባለ ቀበሌ አንድ ሌሊቱን አደሩ። ከዚያ በኋላ በነጋታው እንደገና ሶዶ አሉ። ዋቸሞን አሳዩ። ከዋቸሞ ቦታ የሚባለውን ቦታ ከምባታ አሳዩ። ከዚያ ዱራሜ አሳዩ። ከዚያ እንግዲህ ቀጥሎ ከሸራ የሚባለውን ቦታ ከደረሱ በኋላ ወላይታና ሲዳማ ወሰን የሚባለውን ሻጳ ወንዝ ተሻገሩ። ከዚያ ተሻግረው ወደ ጋራ ደረሱ። ከጋራ እየተራመዱ ዛሬ ሾላ ወርካ ወደ ተባለው ብርኮታ አረካ ማይጃ መንገድ ላይ ብርኮታን ደረሱ። ከዚያ እንደገና ሶዶ አሉ። ወደ ግራስማጭ አመሳ ዋጃ ውሃ ወንዝ ተሻገሩና በጊዜው ደጃችን ገዞ የወላይታ ገዢ ነበረና እነሱ ገና ሲመጡ በደጃችን ገዞ ባለቤት ጆሮ ጥንዝዛና መሽገር ገብቶባት ከሞትና ከማዕከል ራቁቱን እንደ እባብ በሳሎን ስትንከባለል አይተው ኋተፔን ፖርዲስ ሌዲ ይሉና ጆሮዋን ሲያዩት በጆሮ ውስጥ ጥንዚዛና መሽገር ያለውን ዶክተር ለምቢ ተነስቶ አወጣባት፣ መድኃኒት ሰጣት። ከዚያ በኋላ በፍጹም ጤና ሰላም ሆና እያለች ወደ አዲስ አበባ ከኃይለ ሥላሴ ጋር ጉባኤ ለማሳተፍ የሄደው የእሷ ባለቤት ደጃችን ገዞ ወደ ወላይታ ማታ መጣ። እኒህ ፈረንጆች ተገናኘ። በኋላ ሚስቲውም ሁኔታውን ተናገረች። ተሰማመቱ። ከዚያ በኋላ እዚያ ቦታ ገና ጠዋት ደብዳቤ ሲያዩ ደብዳቤ ጋላ ጅማ ይላሉ። ኦሮሞ ጅማ ብሎ ኃይለ ሥላሴ ፈርሟል። ከዚያ በኋላ ፈረንጆች ሚስት ተዘውሮት ውብል ሬታን ባክቱ ጋለ ጅማ አገን ብለው ጋለ ጅማ ለመመለስ መንገድ ስተን መጣን። ወደ ጋለ ጅማ እንሄድ አሉ። ያን ጊዜ ፈረንጆቹ እንደዚህ ሲሉ የደጃችን ገዞ ባለቤት እዚህ ከበሽታ የዳነችው እነዚህን ሰዎች ደጃችን ገዞ ከለቀቃቸው እኔ ቀጥታ ከነሱ ጋር በእግሬ ተራምጄ ወደ አባቴ ሀገር ወንጦጦ ይሄዳለሁ ብላ ስትነሳ ደጃችን ገዞ እንደገና የወላይታ ሕዝብ እንደገና የአማራ ሕዝብ አሁን እነሱ በመጡበት በጃጃስ ገነሜ አሮጌ አራዳ ላይ ሁሉ ለነጮች ተንበርክከው ሲለምኗቸው ደጃችን ገዞ እንዲህ አለ፣ የሰማይን እግዚአብሔርን ትፈራላችሁ ወይም የምድርን ንጉሥ ትፈራላችሁ ሲል ይኸው ፊርማ የኃይለ ሥላሴ ጋለ ጅማ ይላል። ንጉሱ በፈቀደበት እንኖራለን ሲሉ እሺ በኋላ ማንን ትፈራላችሁ? የእግዚአብሔርን ድምፅ ትፈራላችሁ ወይስ የሰውን ድምፅ ትፈራላችሁ? ጋለ ጅማ ቢሆን የአባታችሁ አገር አይደለም። ሶዶ ቢሆን የአባታችሁ አገር አይደለም። ወላይታ ሶዶ ቢሆንም የአባታችሁ አገር አይደለም። ሁሉም ተልካችሁ ወንጌል ወይም እንትን የምታገለግሉበት ነው። ስለዚህ እባካችሁ እሺ በሉ ሲል እሺ ይህን ደብዳቤ ምን እናድርግ ሲል በኃይለ ሥላሴ እኔ ያስቀይራለሁ ብሎ በነጋታው ደጃችን ገዞ አዲስ አበባ ሄዶ በኃይለ ሥላሴ ደብዳቤን አስቀይሮ ወደ ወላይታ መጣ። በ1920 መግቢያ ላይ በወላይታ ላይ ቤተ ክርስቲያኑ ጸና። እስከ ጣሊያን ድረስ በወላይታ 27 ቤተ ክርስቲያን አለ። ከዚያ ደግሞ ጣሊያኑ 27ንም ዘጋ።
ከዚያ በኋላ የዘጋው ጣሊያን ለራሱ ሞቶ ቀራ። እንግሊዝ መጥቶት ጣሊያንን ድምጥማጡን አጠፋ። ከዚያ በኋላ ትላንት ደርግ ድረስ 738 አጥቢያ በወለዛ ነበረ። እሱን ደግሞ ደርግ አጠፋ። ያጠፋው ደርግ ለራሱ ጠፍቶ ዛሬ 1500 ምናምን አጥቢያ በወላይታ አለ። ወንጌልን አላሳድግም የሚል ጠላት ለራሱ ይጠፋል፣ ይሞታል፣ ይከትማል። ድምጥማጡና ታሪኩም ይጠፋበታል። ወንጌል ዘልቆ ይሄዳል። ለምን? የወንጌሉ ባለቤትና የወንጌሉ ጌታ እግዚአብሔር ስለሆነ። ከወንጌል ጋር ያለው ሰው ጭራሽ ተዋርዶም አያውቅም፣ ወደኋላ ብሎም አያውቅም። ዘረ መንዘሩም እንደ አብርሃም ዘር እንደ ሰማይ ኮከብት በባህር ዳር እንዳለ አሻዋ ይበዛል እንጂ አይቀጭም። ወንጌላዊ ቢደበድብም ሐዋርያ ጳውሎስ ከመሬት ወጥተው ደማስቆ ወደ ውጭ ከጣሉ በኋላ ተረስቶ ኮቱን አራግፎ ወንጌልን ይናገራል። የእግዚአብሔር ኃይል እንደዚህ ይሰራል፣ በእኛም ይሰራል ነው ታሪኩ። እሺ ተባረክ። ዞላ ብሩክ ያውቃለሁ ብላችሁ ነበራችሁ። ካለስ ወንድም አለ፣ ወንድሙን ያውቃሉ አባባ። በሌስ ያውራ ወንዴ ቀድሞ ስለገባ አይሰማም መሰለኝ። አሁን ምን ትከፍታል አባት ሴት ስትምዚያ ዳሽንቶ አይመለዴቲ ታሮዴቲ ወንዴው ተናው አይመለዴ ወዲዴቲ አይመለ ባይሎ ለኔ ኦፋዬ የወንጌል የጸሎት ፍሬ ባይሎ አሹ ሰሮ ዲያሳ ኢንተርኔት ከኑ ፋይትዳ ከኑ ፋይትዳ ወሳይ ገለታኮ ቦንቾይ ገለታይ ሰባይ ናሾይ ወራባይ ተወሰ ጠላስ ግዶ ተናቶ ዳሮ ዘላለሚ ዳሮ ወይሻ እንትን ወይቺስ እንተ ከቀስ ዛሬው ጋር ባሲዳ አኤኑ ወራታ ወይሻ ወይቺው ጋፕኔ ዋና እንተነ ሰረቲዮ ገይ አትዳጋ ሰረቶስ ሳይገለታኮ እንተነ በይዶጋን ከኑ ፋይትዳ እንግሊዘኛ በጉታ እንተና ዳይዲ ታከተኑ ጆሲሳ ኮነሲያና I have decided to follow Jesus. I have decided to follow Jesus. I have decided to follow Jesus. No returning back, no returning back. The cross before me, the world behind me. The cross before me, the world behind me. The cross before me, the world behind me. No returning back, no returning back. የጌታን መንገድ ይከተላለሁ የጌታን መንገድ ይከተላለሁ
የመንገድ ይከተላል ወደ ኋላ አይመለስም። መስቀል ከፊት ዓለም ከኋላ መስቀል ከፊት ዓለም ከኋላ መስቀል ከፊት ዓለም ከኋላ ወደ ኋላ አይመለስም። ሃሌሉያ Also, God will bless you again and again and again. አሜን እግዚአብሔር አብዝቶ ይባርካችሁ። አሜን ደግሞ ደጋግሞ ጸጋችሁ የለመለመ ያደሰ ፍሬያማ ይሆንላችሁ። አሜን ልጆቼ ካገለገላችሁበት የበለጠውን እንድታገለግሉ እግዚአብሔር የዕድሜ ባለጸጋ ያደርጋችሁ። የበረከት ባለጸጋ አሜን ባለጸጋ ያደርጋችሁ። የመንፈስ ቅዱስ ሙላት ባለጸጋ ያደርጋችሁ። ተባረኩ። ጸጋ ያብዛላችሁ። ሞገስ ወይ አቤት ጎዳይ ማቴን ኤታፕ ጉልበታት ከዳገቱ ሳይ ወንጌልያ ተማ ዶቶና ኩየ በጋራ መሩና ሲንታቢያ ጋይስ መሩኔ የሆነ አይስ ዘሮተኔ ተባረክ ወንድ ሰላም ነህ? ሰላም ናችሁ? እግዚአብሔር ይባርካችሁ። ያ በጣም ደስ ብሎናል። ይህንን እድል ስላገኘን እግዚአብሔር ይመስገን። በጣም ደስ ብሎናል። ብዙዎችን በዚህ ሚዲያ ማግኘት ስለቻለን የእግዚአብሔር ስም ለዘላለም የተባረከ ይሁን። ጌታ ከእናንተ ጋር ይሁን። ሌላ ጊዜ በሌላ ፕሮግራም እንገናኛለን። አባባ መሆኑን ስለደከሙ ትንሽ ይረፉ። ናቸው ግን አልፍልፍቱት ለበላቸው በላቸውና ሀብትሽ ሰላም ይበሉ። በላቸው ጊኮ ግጠና ታገ ችግር የለም። ኒናም ትንሽ ኒናም ያውራ ሰላምታ ለእኔም ችግር የለም። እዚህ እየተባረኩ ነኝ በማስማት ብቻ። እግዚአብሔር ይባርካቸው። እንግዲህ እግዚአብሔር ይባርካቸው፣ እድሜ ይጨምራቸው። እንግዲህ አሜን። በላቸው የእነ በላቸውን አገር ወንጌል ለማስተማር ከነ አባባ ዋንዳሮ ጋር በምንሄድበት ጊዜ መንገድ ሁሉ ቦሮዳ መንገድ ሁሉ ጫካ ነው፣ ጅብ ነው፣ አንበሳ ነው፣ ነብር ነው፣ አልፎ አልፎ የዓለም ሽፍታም የሞላበት ነው። ይህ ሁሉ ዛሬ የእግዚአብሔር መናሪያ ሆኗል። በላይ አንተንም ያንተንም ድምፅ በመስማቴ የልጆችን ድምፅ ለመስማቴ እግዚአብሔርን በበለጠ አከብራለሁ፣ አመሰግናለሁ። ክብር ምስጋና ለአምላካችን ይሆን። እኔን የባረከኝ እስከዚህ የጠበቀኝ የአባቶቼ አምላክ የአብርሃም የይስሐቅ የያዕቆብ እንደገና የነ አባባ ዋንዳሮ አምላክ ዛሬ የእኛ አምላክ እናንተን ቀኝ እጃችሁን ይዞ ወደ ቀኝና ወደ ግራ ሳትሉ በክርስቶስ እስከ ሰማይ እንድታድጉ ድረስ መለኮታዊ ጉልበቱን ሰማያዊ አቅሙን አብስቶ ይስጣችሁ ይላለሁ። ዋው የበለ ፕሮግራም ላይ ሆኖ ይሆናል። ድምፁን ቅድም ስለሰማን ፕሮግራም ላይ ነው ያለው፣ ግን እየሰማ ነው። ጌታ ይባርክ። ብቻ ፈቃደኛ የምጠይቁት ሌላ ነገር ከሌለ ለእናንተ አባስ የሚሆናችሁ ረፍት ያደርጉ። እንግዲህ ጌታ ይባረክ። ድንቅ ጊዜ ነበረ። እዚህ ጋር ያው ሀብትሽ ሰላም በላቸው እና ከዛ እኔ መጨረሻ ላይ የሚለው ነገር አለ።
ሀብትሽ ሰላምታት ጋሼ ሰላም እንዴት ባይከዶ ኦሰሮዴቲ ጎዳ ወልቀም በጣም ሰላም በጣም ደስ ይላል። ኑኒ አሳቢታን ሀክዲ ደተስ ሽን እንተና የወሰና ግን በጣም ደስ ብሎን ደቡብ አፍሪካ ነው ሳውዝ አፍሪካ እና ስታዲ አጊ ኦሰከዴኮ አሜን አሜን። እሺ ያ እንተና ያራ በጣም ደስ ይላል። ጌዶ በገላስ እና የከረበሾ አይኮን ባና የእግዚአብሔር ስጦታ ነው። ጊዮግሻው ኦከቦቾ ባይማታ ናጋ እግዚአብሔር ከሰማይ ጥል ይባርክ። አሜን በሉ። አሜን አሜን አሜን። ከምድርም ስም እግዚአብሔር ይባርክ። አሜን አሜን። የእህልንም አሜን የወይንንም ብዛት ይስጥ። አሜን 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 አሕዛብ ይገዙልህ፣ አሜን አይዛብ ይገዙ፣ አሜን ሕዝብም ይሰግዱልህ። አሜን አሜን ወንድሞች ጌታ ሁን፣ ለወንድሞች ጌታ ሁን። አሜን አሜን የእናትም ልጆች ይሰግዱልህ። የእናትም ልጆች ይስገድሉ። አሜን አሜን እሱ እርጉም ይሁን። አሜን የሚያድን እሱ እርጉም ይሆን። አሜን የሚባርክም ሁሉ ብሩክ ይሆን። በቃ አሜን ይህ በረከት በእናንተ ላይ ይሆን። አሜን ይህን በረከት ከመቀበል በፊት ያዕቆብ የሰራው ነገር ምንድን ነው ቢባል ለሽማግሌ አባት አይኑ ለማያየው 180 ዕድሜ ዓመት አባቱ ስጋውን በግ አርዶ ስጋውን አብልቶ አባቱ ጠግቦ የባረከውን የጥጋብ በረከትን ከአባቱ ተቀበለ። ወላይታ እንዲህ የሚል ተረት አለ። በሞቱ ቀን ጋቢ ነጭ ጋቢ ብቻ ለመልበስ የሚመጣውን ልጅ እግዚአብሔር አይስጥም ይባላል። አባቱ በሞት እያለ ጡረታ ሳያደርግ አባቱ በሞተ ቀን ነጠላ ለብሶ ከለፉት ልጆች ጋር የሚመጣ ልጅ ውርስ ተመኝቶ ነው እንጂ አባቱ ጉዳይ ገብቶ ሳይሆን ይህን አይነት ልጅ እግዚአብሔር አይስጥ ይባላል። ስለዚህ ለአባቶች የሚያስፈልገውን ጡረታንም አስፈላጊውን ነገር በማስጣት በማብላት በማጠጣት በማልበስ የደከሙትን አቅመ ደካማዎችን ኃይል የሌላቸውን የእግዚአብሔር ቃል ይላል። ልጆች ሆይ በእውነትና በመንፈስ እንዋደድ እንጂ በአፍና በአንደበት አንዋደድ ይላል። አንደኛ ዮሐንስ ምዕራፍ 4:18 ላይ። ስለዚህ ፍቅራችን ከአገልግሎት ጋር ነው፣ ከልብ ጋር ነው። ጌታ አብዝቶ ይባርካቸው። አሜን። እግዚአብሔር ይባርኮት፣ ዘመናችሁ ይባረክ ይለምልም። እሺ ዶላር አስቀምጥና 10,000 እኛም መባረክ 15,000 ሞገስ 10,000 ነገስ 10,000 የኔ 10,000 10,055 እንደገና 55 10,20 19 ዘላለም በውስጥ ላክልኝ። የተድቻ የተሰርዋ የትስንተው ባናጋ ጦሳ መለትን ሸንፖ በአሸዋ ባድጬናደን
Digganaw koyyaara wolqay de'ikko tamaa demmida woysaadan seedde haattaa demmida maxinaadan maashiichchu. Amen. Geella eti kiyoosan geliyoosan uttiyoosan eqqiyoosan biyoosan yoosan Yesuusappe attin xubebaa medhdhanaw koyyiyaa erettiiddinne erettennan de'iyaa qohanaw giigettiyaara wolqay de'ikko Daaneelaw gaammuwaa makkay bawu meetettiis. Heezzatuyyo tamaa makkay bawu eettiis. Marddakiyoosayyoo kocaa makkay bawu kaqettiis. Etaw dabaa medhdhiyaabee ba dabaara ixayn eti galatan kumidi de'ona. Amen. Baawa giyo lo'obay etas Yesuusan de'o. Amen. Paca giyo lo'obay Yesuusan kumo. Amen. Dexxees yaagiyo lo'obay Yesuusan kawuyo. Amen. Iitabay ubbay guyyaa sinttaappe Xoossaa